ክፈል አውራ ተው ክፈል ተው እኔ እኮ ላንተም ጥሩ አይደለም ተው እኮ ከፍላለሁ ግን ክፍለ ሀገር ነኝ አይሆንም በቃ ሀገር ነኝ ካልኩ እኔ አሁን ብሩ ገቢ የሚደረግበት ጊዜ ደርሶ ክፈል በቃ አብራ የለሁም እኔ ማመን ያንተ ፋንታ ነው በቃ ክፍለ ሀገር ነኝ ሄጃለሁ እሺ በቃ ይሄ ሰው እየለየለት ማለት ነው ይሄን ነገር በቃ ለኮሚቴዎቹ ማሳወቅ አለብኝ ይገርማል አብራሪ ወይዬ ምንዬ አብራሪዬ ነሽ ወይ አብራሪ ስንት አመት ሙሉ የተውሻትን እቺን ከየት አመጣሻት በሰላም ነው ሰላም ነው ውዴ ጭራሽ ውዴ ዓለም ምክንያት ይሄን አትጨምሪም ውዴ አትይም ምንድነው የፈለግሽው ነገር አለ ዓለም ምክንያት ይሄን እየጨመርሽ ውዴ ምናምን ጃሽ አትሪም የሆነ ምክንያት ቢሆን ምንድነው እኔ ምን አብራሪ ያልቂው ነገር ነው ድሮስ መሻጣው እኔ እኮ የፍቅር እንዳልሆነ ይገባኝ ይሄ ስትጨምሪ መጠርጠር ነበረብኝ እንዴት አደረክ ከነገር ያቆና አንድ ቀን ይቀር ነገ ደግሞ ያው የሰራው ፍቅር አዚዛ ደቦቹ እንዴት አደረክ ምን አባቴ ታጥቅ ኬት አባቴ ላምጣ ታውቂያለሽ ላንቺ ነው ያን ሁሉ ወጪ ያወጣው አሁን ደግሞ በምን አቅሜ ነው ሁለት በግ ማመጣው ነገር እንደምን አይሰው ነገር ታይ ለሁለት በግ የሚሆን ገንዘብ አታለው የለኝም አዚዛ ታይ እንጂ ሁለት በግ ምገዛው እያወቅሽ ለምን ታጨናንቂኛለሽ ሁሉም ቤተሰቦቻችን እኮ ይመጣል የሀቂቃ እንመጣለን ብለው ባክ የሚበሉ መቻቱ ነው አብራራ አቀልል በእናትህ ነገር አድርግ እኔ አልቀልልኩኝም እኔ ብር የለኝም ከየትም አላመጣም ብር የለኝም ሁለት በግ የምገዛበት ብር የለኝም በቃ ቁርጥሽን ነው ቦጂ ድፍት ታርጊኝ ነው ሮምዬ ሙጂ ግራም ያስተሪኩ ብር የለኝም ምንድነው ያው ተርጋችን አላቀለ እኮ አውቀዋለሁ የሰርግሽ ቀን አባትሽ የሰጠሽ ስጦታ ነው እሺ እና ምን ይሁን ፍቅርና በግዛ ይሄን እርግጠኛ ነሽ ሽጆ በግዛ እኔ እኮ ለዚህ ነው የምወድሽ እንዲህ ስለምታስቢልኝ ስንተሳሰብ እኮ ደስ ነው የሚል ታውቂያለሽ አይደል እንዴ እኔ ብቻ እንዲህ በውጪ እንዳደቁዙኝ አንቺም አንዳንዴ ሊካለ ወጣ እያደረግሽ የምሽጥና እንዲገዛ ከየት ይመጣል ብር በአምሳል ግን ይኸው በኋላ ግን ቆጨኝ እንደዚህ ምናምን ብለሽ እንዳታለቃቅሽብኝ ግን አይቆጭሽም አይደል አይቆጭም እርግጠኛ ነሽ ቤተሰቦቻችን የምወደው አባቴ ሲጥል ማስተዋወቅ ይችላል አሁንም አንድ ፈለገ ዘመድ ጥሪ ጎረቤት አንድ ሰው እንዳይቀርሽ ለዚህኛው ጫፍ ጀምረሽ እዛ ጫፍ ድረስ አንድ ሰው እንዳይቀር ሁሉንም ጥሪ አላ ግን በኋላ ቆጨኝ እንደዚህ ምናምን አልሰማሽ ከተሸጠ በኋላ ወይኔ እንትኔ ቅርሴ አባቴ ስጦታ ምናምን ያልሽ ግን ነው እንዳታረጋግሽ ወስነሻል ወበስ እንደዚህ ስንተሳሰብ እኮ ነው ደስ የሚለው ወበስ አሁን ከፈለግሽ አብራሪዬ ውዴ እንደፈለግሽ ማለት ይችላል በቃ ይሄን ሽጬ በጊዜ መጣ እሺ ቻው ሰላም አለይኩም ምነው ቅር ያለሽ መስያለሽ የፈለግሽው ሰው ጥሪሽ እንዴ ይዞት ሄደ ኧረ ምን አይነት ሰው ነው ውይ ኧረ ምን አይነት ሰው ነው ይሄ ስንት ግራም ይሆናል 10 ግራም 10 20 30 40 ግራም
ግራሙ ስንት ነው? 13000 ብር ገብቷል ሲባል ሰምቻለሁ 1 ግራም። ስለዚህ ቢያንስ በ10000 ብር እንኳን ብሸጠው ስንት ይሆናል? 40 ግራም በ10000 400,000 ብር። ታዲያ ቢዝነስ ማለት 400,000 ብር በ10000 ብር 2 በግ ገዛለሁ። ከዛ 390,000 ብር ወደ ካዝናዬ ማለት ነው። ይሄ ነው ቢዝነስ። ቀላል ይሸጣል እንዴ? እሸጠው እቸበችበው። በ10,000 ብር 2 በግ አነስ ያሉ ገዝቼ እመጣለሁ። 390,000 ብር አተረፍኩ ማለት ነው። ቻው። አቻው እንዴት ናችሁ? አልሐምዱሊላህ። እሺ ባንክ ብር አለኝ እስታችሁ የቴም ይላል። ሰላም አለይኩም ማለት ወአለይኩም ሰላም። ሰላም እንዴት ነሽ? ደህና ነኝ አልሐምዱሊላህ። ምን ሆነሽ ነው ብርድ ላይ ውጪ የተቀመጥሽው? አራስ መሆንሽ ነው ረሳሽው እንዴ? ምን ሆነሽ ነው? የተፈጠረ ነገር አለ? ምን ሆነሽ ነው? ፊትሽ እኮ ልክ አይደለም። ተይ እባክሽ ለምን እንዴ አዝ ከኔ እየደበቅሽኝ መሆኑ ነው? ነገሮችን እኮ ሲናገሩት ይቀላል። ባልነግርሽ ነው የሚሻለው። በጣም ነው አራዚ እያስጨነቅሽኝ ነው። ምንድን ነው? እኔን የማይመለከተኝ ጉዳይ ነው። አባር ትንሻለሽ። አባር ደግሞ ምን አረገ? ቆይ ግን ተመካክሮ ነው እንዴ? እኔም እኮ አሁን ከሳላ ጋር ተጣልቼ ነው የመጣሁት። ምን እንዳረገኝ ታውቂያለሽ? ባለፈው ለኢድ የ18,000 ብር ድሪያ ገዝቶ መጣ። ድጋሚ ደግሞ በሳምንቱ አባያ ገዝቶ መጣ። ይሄ ሰውዬ እኮ ገንዘቡን እንዳለ በእቃ ጨረሰው። አሁን የሚያጣላ ነው የሚያናድደው። ምን ሆነሽ? ገንዘብ እኮ ሴቭ ማድረግ መልመድ አለበት። እስከ መቼ በዚህ ሁኔታ እንቀጥላለን? አሁን ሳላ ጥፋተኛ ነው እያልሽ ነው? አንቺን ለማስደሰት በጣረ ለቤቱ ለጓዳው በለፋ ይሄ የሚያጣላ ጉዳይ ነው? ይሄማ የሚያስመሰግን ነው እንጂ የሚያጋጭ ነበር። ልክ ነሽ እኮ እኔን ለማስደሰት እንደሆነ ሳይገባኝ ቀርቶ አይደለም። ነገር ግን የሰው ልጅ ነን፣ በዚህ ሁኔታ እንቀጥል። ነገ ከነገ ወዲያ ስንት ነገር ይከሰታል። ህመም አለ፣ ሞት አለ። ታዲያ በዚህ በገንዘብ አጠፋፉ መቀጠል እንችላለን? ኢቭን እስከዛሬ ድረስ እንኳን እኮ የራሳችን ቤት የለንም። ቢያንስ ለዙ እንኳን ገንዘብ ሴቭ አድርግ ስለው ታዩ የነገን አለ ቃል ይለኛል። እንዴ ልክ እኮ ነው። ያንቺ ባል ነው ስትጣው ያንቺ ባል አንቺ ጥፋት ነው ያልሽው አላህ በሰጠው ጸጋ መጠቀም ነው። ግን ይሄ ልክ ነው። የኔ ባል ግን አላህ ተፍርፎ ሰጥቶት ይኸው
ግዴታ ለሆነበት ሀቂቃ እንኳን የለኝም ብሎ ነው ያለው። ያንቺ ይሻላል። ልክ ነሽ እኮ አላህ የሰጠን ነው መጠቀም አለብን። ነገር ግን ሴቪንግ የሚባል ነገር ደግሞ ማወቅ አለብን። አላህ አትረፍርፎ ሰጥቶታል። አላጣም፣ ግን ማስደሰት አልቻለም። እስካሁን ችዬው ነበር። የዛሬው በቃ አብራር ባለፈው በአቋሙ እንደጸና ነው ማለት ነው። እኔ እኮ እየቀለደ ነበር መሰለኝ። የዛሬው ሲከፋል። የዚህን ያክል ርቀት ይጓዛል ብዬ አልገመትኩም ነበር። የዛሬውማ በጣም የተለየ ያደርገዋል ብዬ ያላሰብኩት ነገር ነበር። ምን አደረገ ደግሞ? አባቴ የምወደው አባቴ ለሰርጌ የሰጠኝ ይወቅሸዋል እንካን ስለው ምንም ሳያቅማማ ነበር ተቀበለ። ምን ሊያደርገው? በቃ ሀቂቃው ለቀን የቀረው እንግዶቹ መምጣታቸው ግድ ነው። እሱ ደግሞ በጉን አልገዛም ብሎ ግግም እንዳለ ነው። ያለኝ አማራጭ አባቴ የሰጠኝን ማስታወሻዬን አንዱን ማስታወሻዬን አውጥቼ ሸጦ ሊገዛ ማድረግ ነበር። ምን እና ተቀበለሽ? ሊሸጣው ምንም አይመሻሽ ሊተቀበል። ዛሬ በጣም ነው ያዘንኩት። እንደዚህ ያደርገኛል ብዬ አስቤ አላውቅም። አብራር በዚህ ሁኔታ ከቀጠለ አደጋ ውስጥ ነው ያለሽው። አሁንስ ከሳልህ አብራት ይሻላል። ይኸውልሽ ሁለቱም በየራሳቸው ጎን ጥፋት አለባቸው። የኔው ባል ዛሬ ቤቱን በዕቃ ያሟላል፣ ነገር ግን ተቀማጭ ገንዘብ የለውም። ያንቺው ባል ግን እያለው ነው ቆጥቦ የማያወጣ። ግን ደግሞ አንድ ነገር አትርሺ፣ ያኔ በድንገተኛ ህመም ሆስፒታል በገባሽበት ሰዓት ገንዘቡን አጥቶ አሳክሞሻል። ምንም ቢሆን የሰው እጅ አላየ። አዝዬ በቃ እንግዲህ የሰራልሽን ማጥሪት ጠጪ። ሰላም ቤት ይመጣል። እሺ ግን ምን ሆነ ነው የቆየው? አብራር ቶሎ እመልሳለሁ ብሎ ነበር ሄደው። አውዝ ቢላህ ምን ሸጣና የት ነኝ ያለሁት? ማን ያመጣኝ እንዴ? አውዝ ቢላህ ምን ሸጣና የት ነኝ? ተወጅበው እንዴት ናችሁ? እሺ ባንክ ብር አለኝ ልስጣችሁ። ወይኔ ጉዴ እቃው ተሰርቋል። ወይኔ ሸዋልዬ ወይኔ ጉዴ! ኧረ ጉዴ አለ። ምን አብራርን አታውቂውም እና ነው የገንዘብ ትልቅ አምሮት ስላለበት ይሄኔ ከአንዱ ወርቅ ቤት ሌላኛው ወርቅ ቤት የተሻለ ዋጋ ይሰጠኛል እያለ ሀገሩን ሲያካልለው ነው የሚውለው። ወይ ጓደኛ አይዞሽ በቃ ወይ እስኪመጣ ድረስ አጣብቅሻለሁ። ችግር የለውም እሺ ካልሽ እንግዲህ አዲስ ነገር ካለ አሳውቂ። ደውለሽ አሳውቂ ይመስለኛል። ምን ሆኖ ይሆን? ለምንድን ነው ሆዴ እንዲህ በጣም የሚረበሸው? ኧረ ጉድ ያለው ሻውን ምን ብዬ ነው ቤት የምገባው? 400 ሺህ ብር እንዲሁ እንደዋዛ
ወይኔ ምን ይሻለኛል? ጉዴ ምንድን ነው የምላት? ቤት ገብቼ ምንድን ነው የምላት? ወይኔ ጉዴ ምን አደንዝዞኝ ነው? ምን አስነክተውኝ ነው? መቼም መብረቅ አልመታኝ። ምንድን ነው የመታኝ? ምንድን ነው የነካኝ? ወይኔ አይ ወይኔ እኔም ብሎ ቋጣሪ አትርፍ ባይ አጉዳይ የቆጡን አወርድ ብላ የብብቷን ጣለች እኮ ለእኔ ነው ተረቱ የሚሰራው። ወይኔ ምነው ሽጬ እንኳን በተጠቀምኩኝ። 400,000 ብር 400,000 ብር። ኧረ ወይኔ ምነው በቀረብኝ፣ ምነው በቀረብኝ፣ ምነው በቀረብኝ። ወይኔ ጉዴ። እሺ አሁን ምንድን ነው የምለው? እንዴት ብዬስ ነው ማስረዳቸው? እንዴት እንደተወሰደ እንኳን አላውቅም። እንዴት ብዬ ነው ማስረዳቸው? ማን ያምነኛል? ወይኔ ደግሞ ያ ሀቂቃም አለ ለካ ለእሱ ነው ሽጥ የተባልኩት። እሺ ምንድን ነው የሚውጠኝ? የኔ ነገር አንድ ቀን እንኳን እንደውም አይሳካልኝ። ገንዘብ እቆጥባለሁ እላለሁ፣ ወጪ አይቀርልኝ። ገንዘብ እቋጥራለሁ እላለሁ፣ በዚህ በኩል ደግሞ ምንድን ነው የሚሻለኝ? ወይኔ ምነው በቀረብኝ። ወይ እንደው መሬት ስንጥቅ ብላ ብትውጠኝ እዛ ቤትማ ተመልሼ ከምገባቱ። ኧረ ሰው ያለው ምንድን ነው ብለው ይሻል። ምንድን ነው የማወራው? አብራር አሁንማ አታናግረኝም? ምን ይወራል? ለማንስ ምን ተብሎ ይወራል? ለቤት ገብቼ ጸጥ ዝም ጭጭ ማለቱ ይሻለኛል። እሱ ብቻ ነው የሚያዋጣኝ። ባወራ ማንም ሰው ስለማያምነኝ ዝም ጭጭ በቃ አለቀ። እንዲህ ነው የማደርገው። እንዴ ብቻ ነገር ማነው እንዲህ ያደረጋል? ምንድን ነው? እሺ ና ሐኪም ቤት እንሂድ። ወይ ጉዴ! አብራር እስኪ አንዴ አናግረኝ። ማነው እንደዚህ ያደረገ? ይሄ ነገር ዝም ብዬ ቤት ሄድኩ። ሰሚራ ደግሞ ደወለች። ሄሎ ሰሙዬ፣ አሰላሙ አለይኩም። አብራር ናሞብኛል። ቶሎ ነይ ወደ ቤት። እኔ እንጃ አላውቅም፣ ምን እንደሆነ አላውቅም። ይኸው ከማታ ጀምሮ ምንም አይናገር አይጋገር። እባክሽ ቶሎ ነይ። እሺ ሰሙዬ። ምን ሆኖ ነው? እኔ ምን አውቃለሁ። ይኸው ትናንትና አንቺ መተሽ ከሄድሽ በኋላ ድንገት
በሩን ከፍቶ ገብቶ ተዝደፍድፎ ወደቀ ፊት ውስጥ። ይኸው ስንት ውሃ ደፍቼ መሰለሽ ልብስ እራሱ የዘራው። አሁን ደግሞ አይናገር አይጋገር። በጣም ተጨንቄያለሁ። ምን ማድረግ ነው ያለብን? አብራር ማታ አልነገርሽኝ። እኔማ ካሁን ይሻለዋል የሆነውን ይነግረኛል ብዬ ሳስብ ያው እንድችው ነው። እሺ ተለቅ አሁንም እኮ የማደርገው ማጠፊያ በጥሬ ነው። አንቺን የጠራሁሽ ምን ማለት ሐኪም ቤት እንውሰደው? ያው ካሉኝ ታዲያ እንዴት ይሆናል? አብራር ሐኪም ቤት እንዴት አብራር? አጥራር ካሽካሽ ቦምቤ እስማሬ ጩናሬ ጡዝ አጥራር ካሽካሽ ቦምቤ እስማሬ ጩናሬ ጡዝ አጥራር ካሽካሽ ቦምቤ እስማሬ ጩናሬ ጡዝ አጥራር ካሽካሽ ቦምቤ እስማሬ ጩናሬ ምን ሁሉ እኔ አውቃለሁ። ኧረ ይሄ ነገር ከባድ ነው ሰሙዬ። ኧረ ይሄማ የሐኪም ነገር አይመስለኝም። ጂኒ ወይ ተተናክሎች እንደምን አጥራር ካሽካሽ ወይ ባለ እንደዛማ እንደው ሰሚራ ምን እናድርግ? እስማሬ ጩናሬ ጡዝ ወይ ለሳራ ደውልለት። አዎ ደውይለት እባክሽ ቶሎ በይ። ምናልባት እሱ በላይ እስማሬ ጩናሬ ጡዝ አጥራር ካሽካሽ ቦምቤ እስማሬ ጩናሬ ጡዝ አሁን በተሻለ እንጂ እንደፈለገ ነው ሀቂቃው ምንም በቃ ሄሎ ና እስኪ አንዴ እናውራ ቤት። አሁን እነግርሃለሁ። ናና እነግርሃለሁ። እሺ ሰላም አለይኩም። ወአለይኩም ሰላም። መጣ ምንድን ነው የተፈጠረው? ናፍጥ ነኝ አውቃለሁ። አብራር ምን ሆነ ነው? ምንድን ነው የሆንከው? ያው ምንም አይነገርም አይጋገርም። ምን ሆነ ነው? ምንድን ነው የተፈጠረው? ምንም የማውቀው ነገር የለም። ትናንትና አመሻሽ ላይ ነው እንግዲህ እንደዚህ ሆነ የተነፈሰው። ምን እንደሆነ አላውቅም። በቃ መቶ ድንገት በር ከፍቶ ገባ፣ ወደቀ። ከዛ በኋላ ይሄ ነገር ግን በሰላም ነው? አብራር ምን ሆነ ነው? አጥራር ካሽካሽ ቦምባ እስማሬ ጩናሬ ጡዝ ምንድን ነው ያወራው? እስማሬ ጩናሬ ጡዝ እስማሬ ጩናሬ ጡዝ ሰላም አልነበር? አጥራር ካሽካሽ ቦምቤ እስማሬ ጩናሬ ጡዝ ምንድን ነው የተፈጠረው ነገር ደህና ነበር እንዴ? ትናንትና ደህና ነበረ። ከኔ ጋር ተነጋግረን ወጣ። ከዛ በኋላ ወደ ምሽት ላይ መጣና በር ተከፍቶ የሆነ ነገር ሲወጥ ሰማሁኝ። ስወጣ እሱ ነው። ከዛ በኋላ ባናግረው መልስ አይሰጠኝም። ምን እንደሆነ አላውቅም፣ የት እንደነበረ አላውቅም። ስልኩ ራሱ የለም። ካሽካሽ አጥራሽ ቦምቤ ካሽካሽ እባክህን ሳለ ሐኪም ቤት እንውሰደው። ይሄ ነገር ሐኪም አይመስለኝም እኮ እኔ ራሱ ብያት ነበረ። እስኪ አሁን አንድ ማውቃቸው ጋሽ አደም የሚባሉ ሰው እያሉ ጋሽ አደም አወቅሻቸው? እስኪ እሳቸው ጋር ምናልባት የሆነ መፍትሄ ይኖራል። የሆነ መድኃኒት ነገር ይዤ እመጣለሁ። ከዛ በደምብ ጠብቅ አብረን አይዞህ እሺ? ምንም እኮ በዚህ ቦታ ላይ እሱ ካልተነቃነቀም አሁን መፍትሄ ይዤ እመጣለሁ። እኔማ እኮ መጀመሪያም ጠርጥሬ ነበር። ምንድን ነው አሉ ጉዳዩን ሁኔታውን ስነግራቸው አጀሬው ነው ብለውኛል። ይህን በደንብ አጥኑት ያውጣሉ ዩኒቨርሲቲ ጣጣን አንቺና እናጥናለን። አብራራውን ትድናለህ። እሺ ምን ሰዓት አግኝቶ የሆነ የለከፈ አውዝ በዚች አሁን ያለችውን ነገር በጠቅላላ ታውጣታለህ። እንዴት እንደያዘው ለምን እንደያዘው ብዙ መረጃ ይነግረናል። እድሜ ለጋሽ አደም ለማ አትጫወትም እንደዚህ ነው የሚያየው። ወይ እሷን እሱ ይገባል
አንዴ ብቻ ደዝማሬ ጩና ሬጡዝ ዝም በል ቢላ እስቲ አፍሉት ማሬ ጩናሬ ማነህ ምን ስትል ነው ያልኩህ ማነህ ዙማሬ ጩናሬ እያየን እንጨምራለን ተናገር ለቀውጣ ትለቃታለህ ልቀቅ ምን ስትል ነው ያዝኩህ ልቀቅ ኧረ ተውኝ ትለቃለህ አለቅ በቃ ወይ በደንብ ይታል በደንብ አጥነው ብለውኛል ኧረ ትናገራለህ በቃኝ ተውኝ ተውኝ አለቁ እንዳትለቀው ብለውኛል በቃ ተናገር ኧረ ተውኝ አትወጣም ኧረ ተውኝ አብራር ነኝ በቃ ተውኝ ተውኝ ይሄው እንደዚህ ባይናገር ነበር እኮ ተውኝ ያለ እኮ ተውኝ አብራር ይበቃዋል ትለቃለህ አትለቅም አውዝ ቢላህ ልቀቅ በቃኝ ልቀቅ እኔ አብራር ነኝ በቃኝ ልቀቁኝ በቃ ይበቃዋል ቆይ በቃ አንተ በቃ አብረን አታርቂው እሱ ተይው ምንም አልሆንኩም በቃ ተውኝ እስቲ ልቀቀው ይረጋጋ በቃ እያወራኩ ነው ያለው ምንም አልሆንኩም ደህና ነህ ምንም አልሆንኩም ማለት ምንም አልሆንኩም እሱ ነው የሚያወራው ወይንስ እንዴት ነው ይሄ ነገር አብረን ማን ነው ስምክ የያዘው ይሆናል እንደዚህ የሚያደርግ እሱን ነገር ለምን አንጨምርም ምንም አልሆንኩም ማለት ምንም አልሆንኩም ሸጠ በግዛ ብለሽ የሰጠሽኝን ወርቅ ስለተሰረቅኩኝ ነው አዎ የማደርገው ነገር ሳጣ የምለው ቃል ሲጠፋኝ ነው እንደዚህ ሆንኩት በቃ ታዲያ ለዛ ነበር ሁሉ ጭንቀት እኔስ ወንድምህ አይደለሁ አትጠይቀኝም ይሄን ለማድረግ ነው ያንሳለሁ እንደዚህ ማይሆን ነገር ውስጥ ማን ከባኔ አሁን እኔ ያንሳለሁ አንተ እየተጫወትክብን ነበር ማለት ነው መጫወት አይደለም ወንድምህ አይደለም እኔ ችግርህን አብሬህ ካልተቀበልኩኝ ምንም ወንድምህ ሆንኩ የአባትሽን ማስታወሻ አሰረኩት ለዛ ነበር የሁሉ ስቃይ የሁሉ ጭንቀት አዎ እንኳን አንተ ደህና እንኳን አንተ አልተጎዳ እንጂ ወርቁ ቢጠፋ ወርቅ ተተው ምን ብዬ ልምጣ ምን አፋለኝና ልናገር ምንም የምለው ሲጠፋኝ ታዲያ ለውጥ ብለህ ነው አሁን ራስህ ላይ እንደዚህ አይነት በሽታ የምትጠራው እኔ ወንድምህ አይደለም እንደዚህ ሆንኩ ብትለኝ እኔ ያለውን ነገር አልሸፍንም ምን ችግር አለው ለምንድን ነው እንደዚህ የምታረቀኝ ነው አብራ እስካሁን እየሄድኩበት ያለሁት ነገር ትክክል እንዳልሆነ ገባኝ ገንዘብ ወዳድነቴ ስግብግብነቴ እሱ ነው ወደዚህ ያበቃኝ ሁሉ ጊዜ ወጪ ቆጥባለሁ ገንዘብ ቆጥባለሁ እያልኩኝ ከወጪ ርቃለሁ እያልኩኝ ሁሉ ጊዜ ሌላ ተጨማሪ ወጪ እያወጣሁ ወጪ ያልቀረልኝ ስለዚህ ዛሬ አላህ እኔን ሊያስተምረኝ ነው በዚህ ያለፈ ህይወቴን አጥቼ ቢሆንስ አንድ ነገር ሆኜ ቢሆንስ አስተምሮኛል ህይወቴን ማለማጣት አንድ ነገር ስለዚህ እስከ ዛሬ እየሄድኩበት የነበረው መንገድ ልክ እንዳልነበረ ገብቶኛል አዚዛ ውዴ ባክሽ አፉ በይኝ የጠፋብሽንም ወርቅ እኔው ራሴ ተካልሻል ራሴው ተካልሻል ሐቂቃውም አይቀርም በጉም ይገዛል ቁልፉ ጃኬት የኪሴ ውስጥ ነው ሳላ ብር ወስደ የሐቂቃውን በግ ገዝተና ሐቂቃው አይቀርም እንኳን ለዚህ ያበቃ አሁን ወደና መሆን ነው የጠፋው ከመለሰ ችግር የለም ገንዘቡ ሲወጣ እንዳይነሳበት እንጂ ኧረ እንኳንም ጠፋ ወርቅ አይደል ገንዘብ እኮ የሚተካው ነገር እንኳንም አላህ ተጠበቀ የሆነ ነገር አድርገው ውስጥ ነው እንዴ የሆነ ነገር አድርገው ነው ሲሱ ስንት ነገር ሰው በዛው እኮ ይቀራል አሁን ደህና ነው
ነገር ጎርቶት ነው ባቱ ቤት ነው ደህና ነኝ አልሐምዱሊላህ ደህና ነኝ ወርቁን ተካልሻለሁ ችግር የለውም እንኳን አንተ ነው አይዞሽ አሁን ትንሽ አረፍ ይበልሽ እኔ በምንም ገለጽ ውስጥ ገባ ችግር የለውም ትንሽ እዚህ ጋር ሀዘን አጥፍተን ደስተኛ ነን ማለት ነው በዚህ ገዝቼ እመጣለሁ አረፍ በላን እሺ ደግሞ ቆንጆ በግዛሽ እሺ ኢንሻአላህ ለብሩ አትቸገር ይሄ ጌታ ላንተ ምን ይሳናል ብሩን ስጭኝና በቃ ብሩን ስጭው ጃኬት ኪስ ውስጥ እድርተኞቻችን ይጠራቸው ኧረ እጠራለሁ ነገ እኛ ቤት ናችሁ በያቸው እሺ እንደው አብረን አንተ ነበር ያወጣው አብረን አዎ እኔ ነኝ አሁን ምን ልትይ ነው እኔ ነኝ ገርሞኝ እጄ አይዞሽ የሚያስፈልጋት ነገር ብር አወጣለሁ ከዚህ በኋላ ምንም ነገር አይቆጨኝም እሺ ጥሩ ለውጥ ነው መታጠን እንደዚህ አብረን የቀየረው ነገር ከሆነማ ለኔንም ባለ የሚቀይር